በቅድሚያ ርዕሰ ዜና አቶ ገዱ ለጠቅላይ ሚኒስትር ምላሽ ሰጡ። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማ። የኢትዮጵያ ፌደራል መንግስት ከህወሓት ሽምግልና ሊቀመጥም አለ። ኢትዮጵያ ወደ ጦርነት ከምንም ጊዜ በላይ ተቃርባለች ሲል ዘ ኢኮኖሚስት ዘግቧል። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ ሰሞኑን ጠቅላይ ሚኒስትር አብይ አህመድ በምክር ቤት ተገኝተው ከኤርትራ ጋር የፈጠሩትን ጸብ አስመልክቶ የሰጡት ማብራሪያ ሌላ አዲስ ውዝግብ አስነስቷል። ጠቅላይ ሚኒስትሩ አቶ ገዱን ወደ ኤርትራ የላኩት የኤርትራ ሰራዊት በትግራይ ህዝብ ላይ የሚያደርሰው በደል እንዲያቆም ነው በማለት ተናግረው ነበር። ይህ ንግግር በአሁኑ ወቅት ከሀገር ውጭ በሚገኙት በአቶ ገዱ አንዳርጋቸው ዘንድ ከፍተኛ ተቃውሞ ገጥሞታል። አቶ ገዱ በሰጡት ምላሽ የጠቅላይ ሚኒስትሩ ንግግር ፍጹም ውሸትና ታሪክን የመከለስ ሙከራ ሲሉ ጠርተውታል። እንደ የቀድሞው አማካሪ ገለጻ ወደ አስመራ የተጓዝባቸው እውነተኛ ምክንያቶች የጦርነቱ ሂደትና ፖለቲካዊ ቅንጅቶችን የተመለከቱ እንጂ ጠቅላይ ሚኒስትሩ አሁን እንደሚሉት የትግራይ ህዝብን በደል ለማስቆም አልነበረም። ጠቅላይ ሚኒስትሩ አሁን ከኤርትራ ጋር ያላቸው ግንኙነት መበላሸቱን ተገን በማድረግ ራሳቸውን እንደ ሰብአዊ ተቆርቋሪ ለማቅረብ እየሞከሩ እንደሆነም አቶ ገዱ በምሬት ገልጸዋል። ይህ በሁለቱ የቀድሞ የቅርብ የስራ ባልደረቦች መካከል የተፈጠረው የቃላት ጦርነት በትግራይ ጦርነቱ ወቅት በከፍተኛ አመራሮች መካከል የነበረው እውነተኛ ግንኙነቶችና ውሳኔዎች ላይ ትልቅ ጥርጣሬ ፈጥሯል። አቶ ገዱ ጠቅላይ ሚኒስትር አሁን የሚነግሩት ትረካ ከወቅቱ እውነታ ጋር እንደማይገናኝና የራሳቸው ታሪክ ለማጥራት የተጠቀሙበት ዘዴ እንደሆነ አስምረውበታል። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማ። ዘ ኢኮኖሚስት ትናንት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸው ፌደራል መንግስት ለዋና ጥቃት እንደ ቅድም ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች ያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስሜ አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለው ነገር ካላቆመ የጦርነት ምንም ያህል አስፈሪ እንደሆነ ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸው ጋዜጣው አስነብቧል። ሰሞነኛው የህወሓትና የፌደራል መንግስቱን ውዝግብ እንዲሁም ወታደራዊ እንቅስቃሴ በተመለከተ ጠንካራና ጠጣር መረጃዎችን ተጋርተዋል። የአፍሪካ ህብረት ፌደራል መንግስቱንና ህወሓት ለማሸማገል መክሮ ነበር። በዚህም ጃንዋሪ 30 የአፍሪካ ህብረት በመንግስትና በህወሓት መካከል ለማሸማገል ጥያቄ አቅርቦ ነበር ያለው መጽሔቱ። ነገር ግን የኢትዮጵያ መንግስት ለህብረቱ በሚስጥር በሰጠው ምላሽ ህብረቱ በውስጥ ጉዳያችን ጣልቃ መግባት ያቆም ስቶፕ ሜድሊንግ ኢን ኢትስ ኢንተርናል አፌርስ የሚል ጠንካራ ምላሽ መስጠቱን ዘገባው አጋልጧል። ከዚህ በተጓዳኝ ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌደራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ዘገባው አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታው ተከትሎ የመከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች ያንቀሳቀሰ መሆኑን ጠቅሷል። ኢትዮጵያ ወደ ጦርነት ከምንም ጊዜው በላይ ተቃርባለች ሲል ዘ ኢኮኖሚስት ዘግቧል። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናው ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት የተቃረበች መሆኗን ዘ ኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመንና በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት
ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ያነሳል የሚለውን ስጋት ይበልጥ አባብሶታል። በኢራንና በአሜሪካ መካከል ያለው ውጥረት ያየለ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ የዩናይትድ ስቴትስ መንግስት አስቸኳይ ማስጠንቀቂያ አወጣ። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎችን አሁኑኑ ከኢራን እንዲወጡ ያሳሰበ ሲሆን ለጉዟቸው ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ እንዲወጡ አሳስቧል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችል ካስጠነቀቁ በኋላ ውጥረቱ ይበልጥ የተባባሰ መጥቷል። ፕሬዚዳንቱ የዩኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ጨምሮ በርካታ የጦር መርከቦችን ወደ ፋርስ ባህረ ሰላጤ መላካቸው ገልጸዋል። ይህ የአውሮፕላን ተሸካሚ መርከብ ካለፈው ጥር ወር ጀምሮ በአካባቢው ሰፍሮ እንደሚገኝም ይታወቃል። የአሜሪካ ባለስልጣናት ዜጎቻቸው በኢራን ውስጥ የኢንተርኔት መቆራረጥና የበረራ ሰረዛ ላይ ያጋጥማቸው እንደሚችልም አስጠንቅቀዋል። ከዚህ በተጨማሪም በኢራን ባለስልጣናት የመጠበቅ ወይም የመታሰር ከፍተኛ ስጋት እንዳለ በመግለጫው ተካቷል። ይህ የደህንነት ስጋት መመሪያ የወጣው ፕሬዚዳንት ትራምፕ በኢራን ላይ የሰነዘረው ዛቻ ተከትሎ በቀጠናው ያለው ወታደራዊ ዝግጅት በጨመረበት ወቅት ነው። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።